እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዝ አምላክ ቢሆን ኖሮ ይላል ጊዜ ሳይሰጥ እምትመለስበትን እድል እንካ ሳይልህ ወዲያው እንደሰራህ ልክ እንደ ምድራዊ ህግና ስርዓት የምቀጣ ጌታ ቢሆን ኖሮ ማ ተረከ ዐላ ظهرها من دابة የመሬት ወለል ላይ ተንቀሳቃሽ የሚባል ፍጥረት ራሱ አልተውም ነበር። ሁላችሁን የማጥፋት ዓላማ ቢኖረኝ ማጠፋበት በቂ ምክንያት አለኝ እኮ ነው ያለው። ማስረጃውን ይዣለሁ አለ። ግን አንድ ወንጀል ሳይሆን 1000 ወንጀል ስንሰራ ቀድሞ ያወቀ ሲሰራም ያየ እየሰማ ለምንድን ነው በዝምታ የሚያልፈው? እርምጃ መውሰድ አቅቶት ነው? ኃይሉ ስላልተጠናከረ ነው? አይደለም። 1000 ጊዜ ስራ በ1001ኛው ለዓለከ ተቱብ ተውበት ካደረክ በአንዷ ተውበት 1000ን እንድሰርዝልህ ነው ያለው። ይሄንን ደግሞ እኔ ሳልሆን ያልኩት እሱ ራሱ ነው በጣፋጭ ቃሉ የነገረን ሐዲሱል ቁድሲ ላይ ምንድነው ያለው? የብነ አደም የአደም ልጆች ሆይ ኢነኩም ትኽጢኡነ ቢልለይሊ ወነሃር እኮ አለ። ቀድሞ በሌሊትም በቀንም በጣም ታጠፋላችሁ እኔ እኮ አውቃለሁ አለ። ግን ለምን ዝም አልከን ታዲያ ስንለው ወአና አግፊሩ ዙኑበ ጀሚዓ እኔ ባህሪዬ ወንጀሎችን ሁሉ መማር ነውና አሁንም ቀኑ ሳይደርስ ፈስተግፊሩኒ አግፊር ለኩም ማረን በሉኝ ልማራችሁ። ዝምታዬ የመማርን እድል እንዳልነፍጋችሁ ነው ያለው። የመቅጣትን ቻንስማ በደንብ እንዳገኘ ምንም ጥርጥር የለንም። ሁሉም ደግሞ ራሱን ያውቃል ስንት ጥፋት እንዳለበት። ታዲያ በዚህ ጌታ ላይ አንተ አኺራን ጀነትን እየፈለክ እሱን እያመለክ ከወንጀል ለመራቅ እየጣርክ ቀድሞ ግን ጀሃነም